ታሪካችን የሚጀምረው በአንድ ግዙፍ የሚዲያ ኩባንያ ውስጥ በምልክት ቋንቋ አስተርጓሚነት የምትሰራውን ውቧን ሂጁንን በማስተዋወቅ ሲሆን በመጀመሪያ እይታ ፍጹም የሆነ ህይወት ያላት ትመስላለች። ውበቷና የዋህ ባህሪዋ በቀላሉ የሰዎችን ልብ ቢገዛም መናገር ስለማትችል ከሌሎች ጋር የምትግባባው በምልክት ቋንቋ ብቻ ይሆናል። ይህ በውጭ የሚታየው ፍጹም ገጽታዋ ግን ከጀርባዋ ከባድ እውነትን ይደብቃል። ምክንያቱም ትዳር የመሰረተችው ከማይወዳት ሰው ጋር በመሆኑ ህይወቷ በብርድና በባዶነት የተሞላ ሲሆን ትዳራቸውን በውል ላይ ብቻ የተመሰረተ ይሆናል። የመንግስት ቃል አቀባይ ሆኖ የሚሰራው ባለቤቷ ሲሆን ለህዝብ እይታ ሲል ብቻ ያገባት በመሆኑ ለ3 ዓመታት በአንድ ቤት ውስጥ ልክ እንደ ሁለት ባዳዎች የሚኖሩ በመካከላቸው ምንም አይነት ሙቀትና መቀራረብ የሌለበትን ህይወት አልባ ትዳራቸውን የበለጠ ውስብስብ ያደርገዋል። የዚህ ቀዝቃዛ ትዳር መሰረቱ የሚመነጨው በመካከላቸው ካለው የመግባባት ክፍተት ባሻገር ሶን በልቡ በያዘው ስውር ቂም ሲሆን ምክንያቱም እሱ በመጀመሪያ ሊያገባት የታሰበው የሂጁን ታላቅ እህት ኢናን ይሆናል። ነገር ግን ከሰርጉ አንድ ቀን በፊት ኢና በድንገት ስትጠፋ ሂጁ የእህቷን ቦታ እንድትተካ ትገደዳለች። ይህ ደግሞ ህይወቷን ሙሉ በሙሉ በቁጥጥር ስር በማድረግ ተተኪ ከመሆን የዘለለ ሚና እንደሌላት እንዲሰማት ያደርጋታል። ከዚህም በላይ ፍቺ እንዳትጠይቅ የሚከለክላትን የቅድመ ጋብቻ ስምምነት በመፈረሟ ከዚህ እስር ቤት መሰል ህይወት ማምለጥ የማትችልበት ሁኔታ ውስጥ ትወድቃለች። አንድ ዕጣ ፈንታ በቀጠረው ቀን ከአማቶቿና ከእናቷ ጋር ከተገናኘች በኋላ ወደ ቤቷ ስትመለስ የሂጁ መኪና በድንገት ከቁጥጥር ውጪ ሲሆንባት ፍጥነቱ በራሱ ጊዜ ይጨምራል። ሬዲዮኑም ያለ ማስጠንቀቂያ ይከፈታል። ከባድ ዝናብ ሁኔታውን የበለጠ ሲያባብሰው አእምሯ በአንድ ወቅት ስለ መኪና ጠለፋ ወደ ተረጎመችው ሪፖርት ይመለሳል። ያኔ በስራዋ የተማረችው ነገር ሁሉ አሁን በሷ ላይ እየተከሰተ መሆኑን ስትገነዘብ በፍጥነት መኪናውን ለማቆም ባዶ መንገድ ትፈልጋለች። በዚህ ቅጽበት የዝናብ ልብስ የለበሰና ጥቁር ማስክ ያጠለቀ አንድ ሰው ወደ እሷ ሲቀርብ በድንጋጤ በሮቹን ለመቆለፍ ብትሞክርም ጠላፊው በቀላሉ መኪናዋ ውስጥ ይገባል። ጠላፊው ወደ መኪናዋ ከገባ በኋላ ወዲያውኑ ለባለቤቷ ሶን በመደወል የቤዛ ገንዘብ ካላገኘ ሂጁን እንደሚገድላት ይዝትበታል። ነገር ግን ሶን ባልተጠበቀና ልብ በሚሰብር መንገድ ምላሽ ሲሰጥ ይህ ሁሉ ሁኔታ ከፕሬዝዳንታዊ ምርጫ በፊት እሱን ለመቆጣጠር የታቀደ ፖለቲካዊ ሴራ እንደሆነ ይገምታል። ለሂጁ ህይወት ምንም አይነት ግድ ሳይሰጠው ዛቻው እውነት ከሆነ ገፍቶበት እንዲገድላት ለአጋቹ ይነግረዋል። በዚያች ቅጽበት ዓለም በላዩ ላይ የሚናድ ይመስል እስከዛሬ ዲዳ እንደሆነች የሚታሰበው ሂጁ በሐዘንና በንዴት ስሜት እየተናጠች ለመጀመሪያ ጊዜ ድምጿን ታሰማለች። በሙሉ ኃይሏ እየጮኸች አጋቹ ወደ ባሏ እንደገና እንዲደውል ስታዝ የመጀመሪያ ቃላቶቿ በባሏ ላይ ያነጣጠሩ ከባድ እርግማኖች ይሆናሉ። የባሏን ልበቢስነት ማመን ሲያቅታት ህይወቷን ምንም ዋጋ እንደሌለው አድርጎ በመቁጠሩ በከፍተኛ ንዴትና ብስጭት ትዋጣለች። እንባዋ ፊቷን እያጠበው በውስጧ የሚንቀለቀለውን ቁጣ በእግሯ አድርጋ የጋዝ ፔዳሉን እስከመጨረሻው ትጫነዋለች። መኪናውም ከፍተኛ ፍጥነት ይዞ የመንገድ እንቅፋቱን ሲያገኝ በኃይል ይፈናጠርና ከመንገድ በመውጣት በአቅራቢያው ካለ ጉድጓድ ውስጥ ተወርውሮ ይቆማል። ወደ ቤቷ ስትመለስ ያጋጠማት አስደንጋጭ ክስተት አሁንም ሰውነቷን ያንቀጠቅጠዋል። የአደጋው አስፈሪ ትውስታ ከአእምሮዋ ሊለቅ ባለመቻሉ የደረሰባትን ሁሉ ከላይዋ ላይ የማጠብና የማጽዳት ኃይለኛ ፍላጎት ይወራታል። በመስተዋት ፊት ስትቆም በአንገቷና በግንባሯ ላይ የጉዳት ምልክቶችን ስትመለከት የሆነው ነገር ማንም እንዲያውቅባት ስላልፈለገች ቁስሏን በዝምታ እየሸፈነች ራሷን ለመሰብሰብ ትሞክራለች። በሌላ በኩል ጋዜጣዊ መግለጫውን እንደጨረሰ ስለሚስቱ ደህንነት በከፍተኛ ስጋት ተውጦ ወደ ቤቱ የሚፈጥነው ሶን እሷን ምንም እንዳልተፈጠረ ሁሉ በኩሽና ውስጥ እራት ስታሰናዳ ያገኛታል። ደህና መሆኗን ሲያረጋግጥ ትንፋሹን ሰብስቦ ሲረጋጋ ከደቂቃዎቹ በኋላ በብሪቲሽ ኤምባሲ በሚዘጋጅ አንድ ዝግጅት ላይ አብራው እንድትገኝ ጥያቄ ያቀርብላታል። ሂጁ መጀመሪያ ላይ ብታቅማማም በመጨረሻ ግብዣውን የምትቀበለው እንደ ሚስቱ ሳይሆን እንደ ምልክት ቋንቋ አስተርጓሚ ብቻ መሆኑን በግልጽ አረጋግጣ ትነግረዋለች። በዝግጅቱ ላይ ለተመልካች አይን ፍጹም ተዋዳጅ ጥንዶች መስለው በመታየት ከአምባሳደሩ ሳይቀር ምስጋና ቢጎርፍላቸውም ሶን ግን ሂጁን ዝም ብላ አስተርጓሚ በማለት ሲያቃልላትና ሚስቱ መሆኗ ለራሱ ድክመት እንደሆነበት ሲናገር ሁኔታውን ሙሉ በሙሉ ያበላሸዋል። በቃላቱ ልቧ የተሰበረው ሂጁም በብስጭት ፊቷን ወደ አልኮል ካዞረች በኋላ ጭንቅላቷን ለማጥራት ሶንን ብቻውን ትታ ወደ መጸዳጃ ቤት ታመራለች። እሷ ከእይታው እንደተሰወረች ያ ሚስጥራዊ ሰው
ዳግም ወደ ሶን ስልክ ይደውላል። በዚህኛውም ጥሪ ላይ የተሰነዘረው ዛቻ ከመቼውም ጊዜ በላይ የከፋ በመሆኑ ሶን ለመጀመሪያ ጊዜ እውነተኛ ፍርሃት ሲሰማው ይታወቀዋል። ደዋዩ ወደ ግል ህይወቱ በጥልቀት በመዝለቅ የአባቱን የፖለቲካ ዘመቻ ለማዳን ሲል ሂጁን እንደ መደራደሪያ ካርድ ትቶ እንዲሄድ ግፊት ያደርግበታል። ሶን የማያውቀው ነገር ቢኖር ደዋዩ እራሷ ሂጁ መሆኗን ነው። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። የድምጽ መቀየሪያና የሐሰተኛ ቁጥር በመጠቀም በትዳራቸው ዙሪያ ያሉትን ሚስጥሮች አንድ በአንድ ትዘረግፍለታለች። ደዋዩ ስለ ህይወቱ ይህን ያህል በጥልቀት ማወቁ ያስደነገጠው ሶን ንዴቱ ከቁጥጥር ውጭ እየሆነበት ሲመጣ በብስጭት ግድግዳውን በቡጢ ሲመታ እጁን ይጎዳል። የባሏ ድንገተኛ የስሜት መለዋወጥ ያስተዋለችው ሂጁ ከመጸዳጃ ቤት ስትመለስ ማንም ሳያያት ሾልካ ለመውጣት ስትሞክር ሶን በድንገት ያስቆማታል። ብርሃን ወደ ፈዘዘበት ክፍል ከወሰዳትን በኋላም ባለፈው ምሽት የደረሰባት አደጋ ምን ያህል አስከፊ እንደነበር ይረዳል። በአንገቷና በጭንቅላቷ ላይ ያሉትን የጉዳት ምልክቶች ሲያይ በከፍተኛ የጥፋተኝነት ስሜት እየተዋጠ ጥቃቱን የፈጸመው ሰው እንደሚያገኘው ቃል ይገባላታል። ደህንነቷን ለማረጋገጥም የግል ጠባቂ ለመቅጠር ከወሰነ በኋላ ረዳቱ ዶጄ የእንግዳ ዝርዝሩን እንዲመረምር ትዕዛዝ ይሰጠዋል። ቤት ውስጥ ሂጁ ከሶን ጋር ያደረገችውንና የቀዳችው የስልክ ንግግር ደጋግማ ስታዳምጥ በልቡ ውስጥ ፍርሃትን በተሳካ ሁኔታ በመጫሯ የድል ስሜት ይወርሳታል። በመሆኑም ይህንን እንደ ዋና መሳሪያ በመጠቀም የስልክ ጥሪዎቹን በመቀጠል የመጨረሻ ግቧ የሆነውን ፍቺ ለማግኘት እንደምትችል እርግጠኛ ትሆናለች። ሶን ከጠበቀችው ጊዜ ቀደም ብሎ ወደ ቤቱ መድረሱ ሂጁን ክው ያደርጋታል። ወዲያውኑም ከአደጋው በኋላ የተጎዳችው መኪናዋን መመርመር እንደሚፈልግ ሲነግራት ግራ መጋባቷ ይጨምራል። ሶን መኪናዋን በሚፈትሽበት ወቅት በስለት ነገር የተቀደደ ከሚመስለው የመኪና መቀመጫ በስተቀር ብዙ ማስረጃ ባያገኝም ሂጁ ግን በድንገት በአደጋው ቅጽበት በንዴት ጮክ ብላ መናገሯ ትዝ ይላታል። ይህ ትዝታ የመኪናዋ ካሜራ ድምጿን ቀርጾ ሊሆን እንደሚችል ሲያስገነዝባት ዲዳ አይደለሁም የሚለው የዘመናት ሚስጥሯ ሊጋለጥ መሆኑን በመረዳት ልቧ በፍርሃት ይመታል። በዚህ ስጋት ተውጣ በከፍተኛ ፍጥነት ወደ መኪና ማቆሚያው ስትሮጥ ሶንን አሁንም መኪናውን እየመረመረ ታገኘዋለች። ነገር ግን ሶን በካሜራው ላይ ምንም አይነት አጠራጣሪ ነገር ያላገኘ መስሎ ሲታያት ለአፍታ የእፎይታ ትንፋሽ ትሰጣለች። ከዚያም ሶን ተጨማሪ ፍንጮችን ለማግኘት ዶጂ በአካባቢው ያሉ የሲሲቲቪ ካሜራዎችን እንዲገመግም ከጠየቀው በኋላ መኪናዋ ከጥቅም ውጭ ሆኖ ሳለ ወደ ቤት እንዴት እንደመጣች ይጠይቃታል። በዚህ ጊዜ ነው ከአደጋው በኋላ እሷም ወንጀለኛውም መኪናቸውን ከመንገድ መከላከያው ጋር አጋጭተው ራሳቸውን ስተው እንደነበር የሚታወቀው። ወንጀለኛው የፖሊስን መምጣት በመስጋት ራሱን እንዳወቀ ወዲያውኑ ስልኩን ጥሎ በችኮላ ሲያመልጥ ሂጁም ከነቃች በኋላ ተጎታች መኪና በምትጠራበት ወቅት የወንጀለኛው ስልክ መኪናዋ ውስጥ ወድቆ እንደቀረ ታስተውላለች። ይህንን የሰማው ሶን ከስራ እረፍት እንድትወስድ ቢመክራትም እሷ ግን በማግስቱ ፍርድ ቤት ውስጥ ዲዳ ለሆነ ከሳሽ በምልክት ቋንቋ አስተርጓሚነት ለመስራት ቀጠሮ እንዳለባት ታስረዳዋለች። በማግስቱ ከፍርድ ቤት ስራዋን አጠናቃ ወደ ሽንት ቤት ስታመራ ከጥግ ላይ በድንገት ብቅ ያለው ሰው ጥላ ሲያስደነግጣት ትንፋሿ ይቋረጣል። በፍርሃት ራሷን ለመደበቅ ስትሞክር ጠባቂዋ አካባቢዋ ቢፈትሽም ሊያገኛት ባለመቻሉ እንደታገተች ይገምታል። ነገር ግን ነገሩን ይበልጥ ውስብስብ የሚያደርገው ያጋጠማት ሰው የድሮ የኮሌጅ ሲኒየሯ ሳንግ ሆኖ መገኘቱ ነው። ሳንግ መልከ መልካምና ማራኪ ወጣት ሲሆን በተለይም በቅርቡ እሷ በምትሰራበት ጣቢያ በሚተላለፍ የቴሌቪዥን ፕሮግራም እንደሚሳተፍ ሲነግራት ከልብ የተደሰተ ይመስላል። ሳንግ የምልክት ቋንቋን አቀላጥፎ መናገሩ ከሂጁ ጋር ያለምንም ችግር እንዲግባቡ ሲያደርጋቸው ይህ መቀራረባቸው ሶንን በቅናት ስሜት ይሞላዋል። በመሆኑም የስልክ ቁጥር ከተለዋወጡ በኋላ ተሰናብታው ትሄዳለች። ይህ በእንዲህ እንዳለ ሶን የሲሲቲቪ ምስሉን ቢያስፈትሽም አንዳንድ የመንገዱ ክፍሎች ባለመቀረጻቸው ብዙ መረጃ ሊሰጠው አይችልም። በተመሳሳይ ጊዜ ዶጂ በኤምባሲው ዝግጅት ላይ የነበሩትን እንግዶች በሙሉ ሲያጣራ ሁሉም ይፋዊ ተጋባዦች መሆናቸውን ስለሚያረጋግጥ ሰርጎ ገብ ሸልኮ የመግባት እድሉ የማይቻል ይሆናል። ሶን ህዝቡን ሆን ብሎ የደበቀውን የሚስቱ ማንነት ገና ስለማያውቀው ምንም አይነት ዜና እንዳይወጣ ለዶጂ ጥብቅ ትዕዛዝ ይሰጠዋል።
በስብሰባ መሃል ሐሳቡ ሲበታተን ትኩረቱ በሙሉ በሂጁና በሳንግ መቀራረብ ላይ ስለሚሆን የስሜትም እሷን ከአይኑ ስር ለማድረግ እንዲያስብና በፕሬዝዳንቱ ቢሮ ውስጥ የአስተርጓሚነት ስርዓት ሊሰጣት እንዲወስን ያደርገዋል። ሂጁ በበኩሏ ከዚህ ሁሉ ግርግር ባሻገር ወደ ቤቷ ስትመለስ እናቷ ባልተጠበቀ ሁኔታ ልትጠይቃት መምጣቷ በእጅጉኑ ያስገርማታል። እናቷ የመውለድ አቅሟን ይጨምራሉ የተባሉ መድኃኒቶችንና አሳሳች የውስጥ ልብሶችን ይዛላት በመምጣት ለሶን ያደረች ሚስት በመሆን ፍላጎቶቹን በሙሉ ማሟላት እንዳለባት በአጽንኦት ታሳስባታለች። ምክንያቱም ትዳራቸው ቢፈርስ በቤተሰቦቻቸው መካከል ያለው የግንድ ግንኙነት ላይ አሉታዊ ተጽዕኖ ስለሚፈጥር እናቷ ይህ እንዲሆን ፈጽሞ አትፈልግም። ነገር ግን እውነታው ሂጁና ሶን አንድም ቀን አልጋ ተጋርተው ስለማያውቁና እናቷም በአረጋውያን መጦሪያ ቤት የሚኖረውን የአባቷን ደህንነት እንደ ምክንያት እየተጠቀመች ሁልጊዜ ጫና ስለምታደርግባት ይህ ትዳር ለእርሷ ከእስር ቤት የማይለይ የስቃይ ቀንበር ስለሚሆንባት ከዚህ ሁሉ የምታመልጥበትን ቀን በውስጧ ትናፍቃለች። ከገባችበት ተስፋ አስቆራጭ አጣብቂኝ ለመውጣት የመጨረሻውን የሞት ሽረት ሙከራ ለማድረግ ስትወስን እናቷ ትታላት ሄደችውን ልብስ ከለበሰች በኋላ በድፍረት ያጋቹን ስልክ አንስታ ወደ ሶን ትደውላለች። ሶን ግን ደዋዩ የቅርብ ቤተሰባቸው ብቻ የሚያውቁት የትዳራቸውን ምስጢር እንዴት ሊያውቅ እንደቻለ በመገረም ለመደራደር ፈቃደኛ ሳይሆን ሲቀር ሂጁ የመጨረሻ የማጥቂያ ካርዷን ትመዛለች። በጭኗ ላይ ያለውንና እሱ ብቻ የሚያውቀውን ምልክት የሚያሳይ ፎቶ በመላክ ገንዘቡን ካላመጣ ፎቶውን ለህዝብ እንደምትለቅ በማስፈራራት ንግግሩን ታስቆርጠዋለች። ወደ ቤቷ ስትመለስ ሶን የጠቀሰችውን ምልክት ሊፈትሽ ይችላል በሚል ልቧ በፍርሃት እየመታ ቢጠብቀውም እሱ ግን ሊያናግራት የሚፈልገው ፈጽሞ ባልጠበቀችው ጉዳይ ላይ ይሆናል። በፕሬዝዳንቱ ቢሮ ስለተገኘው የሥራ ዕድል እየነገራት ስራዋን መቀጠል የምትፈልግ ከሆነ ከሱ ጎን ሆና መስራት እንዳለባት ያሳውቃታል። ይህ ያልተጠበቀው ንግግሩ የሂጁን ሐሳብ ከ3 ዓመት በፊት ወደ ነበረው የትዳራቸው የመጀመሪያ ጊዜ ይወስዳታል። በወቅቱ የሚስትነት ግዴታዋን ለመወጣት ብትሞክር እሱ ግን በመካከላቸው የበረዶ ግድግዳ በመገንባት ራሳቸውን እንደ ባልና ሚስት ማሰብ እንደሌለባቸው አጥብቆ ስለሚነግራት በአንድ ጣሪያ ስር የሚኖሩ ሁለት ባዕዳን እየሆኑ ይመጣሉ። በማግስቱ ጠዋት ግን ሶን አስገራሚና ያልተጠበቀ የባህሪ ለውጥ በማሳየት ቁርስ ካዘጋጀላት በኋላ ትናንት በፍርድ ቤት ስላገኘችው ሰው በስሱ ይጠይቃታል። ከዚህ ጎን ለጎን ሳንግ በመጀመሪያው የሥራ ቀኑ ማራኪና ተግባቢ ከሆነችው የዜና ዘጋቢ ዩሪ ጋር ሲተዋወቅ፣ በሌላ በኩል ደግሞ ሶን ከድምጽ መገለጫ እስከ ባህሪ የወንጀል ሪከርዶች ድረስ በወንጀለኛው ላይ የተደረጉ ትንታኔዎች ምንም ፍንጭ ባለመስጠታቸው ትኩረቱ የተከፋፈለና የተበሳጨ ይሆናል። ዶጄ ግን ይህ ሁሉ ሲሆን ወንጀለኛው ከዚህ ቀደም በነበረው የእገታ ሙከራ ወቅት እንዴት በቀላሉ ወደ ሂጁ መኪና እንደገባ በማሰብ ሁኔታውን በጥርጣሬ መመልከት ይጀምራል። በኋላ ላይ ሂጁ በአረጋውያኑ መጦሪያ ጣቢያ የሚገኘው አባቷን ለመጎብኘት ስትሄድ ባለቤቱ ሀብታም ሰው ለማግባት ትታው ከሄደችበት ጊዜ ጀምሮ በአእምሮ መርሳት በሽታ የሚሰቃየው አባቷ ሊያዳምጣት ባለመቻሉ በኢና ጥላ ስር በመኖሯና ከሁሉም ነገር መላቀቅ እየፈለገች በግድ ዝም እንድትል በመደረጓ የተሰማትን የብቸኝነትና የውስጥ ስቃይ ለራሷ በሹክሹክታ መተንፈስ ትጀምራለች። አንድ ምሽት ለሶን ለመደወል ስታስብ እሱ ግን ስራ ላይ በመሆኑ በ5 ደቂቃ ውስጥ እንድትደውልለት ይነግራታል። ነገር ግን ቃል የገባቸው 5 ደቂቃዎች ተሻግረው ሰዓታት ሲነጉዱና ሶንን በስልክ ማግኘት ሲያቅታት ይህ ሁኔታ ሂጁን በከባድ ጭንቀትና ስጋት ውስጥ ከታታል። ወደ ቤት ከተመለሰች በኋላም የሶንን መምጣት በተስፋ ስትጠባበቅ እኩለ ሌሊት እየተቃረበ ቢመጣም እሱ ግን ከየትም አይገኝም። በመጨረሻም በድካም ተሸንፋ እሱን በጉጉት በምትጠባበቅበት ሶፋ ላይ እንቅልፍ ይወስዳታል። በዚህ መሃል ትረካው ወደ 3 ዓመት ወደ ኋላ ተመልሶ ሶንና ኢንሃ ሊጋቡ ጥቂት ቀናት ሲቀሯቸው የነበረው ሁኔታ ያሳየናል። በወቅቱ ሁለቱም አንዳቸው ለሌላኛው ምንም አይነት ስሜት ስላልነበራቸው በጋራ በመስማማት ሰርጉን ለመሰረዝ ይወስናሉ። ነገር ግን ጋብቻቸው ለሶን የንግድ አስፈላጊና ሊሰረዝ የማይችል የህልውና ጉዳይ በመሆኑ ሂጁ የኢናን ቦታ እንድትተካ ሐሳብ ያቀርብላታል። ይህንን ተከትሎም ኢንሃ ለተወሰነ ጊዜ እንድትርቅና ሁኔታውንም በሚስጥር እንድትጠብቅ በመጠየቁ ይህም የእርሷ ድንገተኛ መሰወር ገና ከጅምሩ በሶን የተቀነባበረ ሴራ እንዲመስል መንገዱን ይጠርጋል። የሶን ሐሳብ በስራው ላይ መሰብሰብ ያቅተዋል።
በተለይ ከወንጀለኛው ሚስጥራዊ የስልክ ጥሪ ከደረሰው በኋላ ሁኔታው ከቁጥጥር ውጭ እየሆነበት ይመጣል። ቡድኑ የደዋዩን ስፍራ ለማወቅ በሚታትርበት ቅጽበት አንድ አጠራጣሪ ግለሰብ የምግብ ፓኬጅ ይዞ ብቅ ይላል። ፓኬጁ ፈንጅ እንደያዘ ሲታወቅና የሚከሰተው ከባድ ፍንዳታ የህንፃውን አንድ ወለል ሙሉ በሙሉ ቢያወድምም እንደ አጋጣሚ የሞት አደጋ ግን አይከሰትም። በዚህ ፍንዳታ ሳቢያ ከባድ ጉዳት የደረሰበት ሶን ግን በፍጥነት ወደ ሆስፒታል ይወሰዳል። በማግስቱ ሶን ስለ ሂጁ ደህንነት በጠባቂው በኩል ካረጋገጠ በኋላ የወንጀለኛው ማንነት ለማወቅ በመቁረጥ የሲሲቲቪ ካሜራዎችን መመርመር ይጀምራል። ዶጂ የሚዲያ ትኩረት እንዳይስቡና ጉዳዩን ለፖሊስ እንዲያሳውቅ ቢመክረው ሶን ግን በግሉኮስ እየተደገፈ ቢሆንም እንኳ ወደ ቤቱ መመለስ እንዳለበት በማጠንከር ከሆስፒታል ይወጣል። ይህ ሁሉ ሲሆን ከምንም ነገር በላይ የምትሰጋው ሂጁ ቴሌቪዥን እየተመለከተ ሳለ በባለቤቷ ቢሮ ስለተከሰተው ፍንዳታ ዜና በድንገት ታያለች። ከደቂቃዎቹ በኋላም ሶን ልብሱ ተበጣጭቆና ሰውነቱ ላይ ጉዳት እንደደረሰበት ቤት ሲገባ ስታየው ልቧ በድንጋጤ ከደረቷ ሊወጣ ይደርሳል። በዚያች ቅጽበት ሶን በትዳራቸው ውስጥ ስለነበሩት ያልተለመዱ ሁኔታዎች ሂጁን በቀጥታ ይጠይቃታል። መልስ እንድትሰጠው እያስገደዳት በጭኗ ላይ ያለውን ምልክት ለማየት በመሞከር ደዋዩ ከዚህ ቀደም ከእርሷ ጋር አካላዊ ቅርበት የነበረው ሰው ሊሆን እንደሚችል ይጠረጥራል። ሂጁ ግን ድርጊቱን በጽኑ እየተቃወመች ትኩረቱን በፍንዳታው በደረሰበት ጉዳት ላይ እንዲያደርግ ትነግረዋለች። ይህ ሁሉ ችግር የፈጠረውን ፎቶ የላከችው እሷ መሆኗን የማመን ከባድ ውሳኔ ይጠብቃታል። ሁኔታው ከቁጥጥሯ ውጪ የሆነባት ስለመጣ የባሏን ሐሳብ እንዳልተረዳችው በማስመሰል ዝምታን ትመርጣለች። በመጨረሻም ሶን ምልክቷን የመመርመር ሐሳቡን በመተው ስላስጨነቃት ይቅርታ ይጠይቃታል። ወዲያውኑ ዶጂ አዲስ መረጃ ይዞ በመደወል ጉዳዩ ባለፉት 6 ወራት ከተፈጸሙ ተከታታይ የእሳት ቃጠሎ ጥቃቶች ጋር ግንኙነት ሊኖረው እንደሚችል ይጠቁመዋል። ይህ መረጃ ሶንን ወደ አዲስ ጥርጣሬ ይወስደዋል። ፍንዳታው የተከሰተው አንደኛው ወንጀለኛ በስልክ እያወራ በነበረበት ወቅት መሆኑን ሲረዳ ከድርጊቱ ጀርባ 2 ወንጀለኞች ሊኖሩ እንደሚችሉ ይገምታል። በመሆኑም እንደ ቅድመ ጥንቃቄ የሂጁን ስልክ ተጠልፎ ሊሆን ይችላል በሚል ስጋት ከፈተሸው በኋላ ከቤት ከመውጣቱ በፊት ከፍተኛ ጥንቃቄ እንድታደርግ አጥብቆ ይመክራታል። እሱ ከቤት ከወጣ በኋላ ሂጁ የወንጀለኛውን ስልክ በማውጣት ለባሏ የላከችውን አደገኛ ፎቶ ትዘርዘዋለች። ይህ በእንዲህ እንዳለ የቤተሰቡ ውስጣዊ ውጥረት በሌላ አቅጣጫ ይገለጣል። በሂጁ እናትና በአማቷ መካከል ያለው ስር የሰደደ ጥላቻ ከባሎቻቸው ጋር የተኩስ ልምምድ ጋር በጎበኙበት ወቅት በግልጽ ይታያል። የትዕይንቱ መጋረጃ ከመዘጋቱ በፊት ግን ከክስተቱ ጀርባ ሊኖር የሚችል ሌላ ሚስጥራዊ ምስል ብልጭ ይላል። በ40ዎቹ ዕድሜ ክልል ውስጥ የሚገኝ አንድ ማንነቱ ያልታወቀ ሰው ለአንድ ምግብ ቤት አሳ ሲያዘጋጅ በስልኩ ስለተፈጠረው ክስተት በመወያየቱ ከፍንዳታው ጀርባ ካለው ወንጀለኛ ጋር ግንኙነት እንዳለው ይጠቁማል። ማንነቱን ግን ለጊዜው በድቅድቅ ጨለማ ውስጥ ተሰውሮ ይቆያል። ብዙም ሳይቆይ ሶን በሚስቱ ስልክ ውስጥ የሆነ ነገር ለማየት ሲሞክር አይኖቹ በሂጁና ሳንግ መካከል በተላላኩ አስደንጋጭ መልእክቶች ላይ ያርፋሉ። በመልእክቶቹ መሃልም ከሌሎች ጓደኞቻቸው ጋር በህፃናት ማሳደጊያ ውስጥ ሆነው የተነሱትን የድሮ ፎቶ ሲመለከት ሳንግ በዚያኑ ምሽት ሂጁን ለእራት ቀጠሮ እንደያዘላት ወዲያውኑ ይረዳል። በሌላ በኩል ሳንግ በስራ ቦታው ከቴሌቪዥን ጣቢያው የፕሮግራም ቡድን ጋር በመጪው ዝግጅታቸው ላይ ስለሚያካትት ሚስጥራዊ ታሪክ ይመካከራል። ይህ ውይይትም ሳንግ ላለፉት 20 ዓመታት ስላደገበት ወላጅ አልባ ህፃናት ማሳደጊያ እንዲጠቅስ በር ይከፍትለታል። ወዲያውኑ ከልጅነት ትውስታው ውስጥ የማይጠፋውን አንድ እንግዳ ክስተት ማካፈል ይጀምራል። ታሪኩም አንድ ቀን በህፃናት ማሳደጊያ አቅራቢያ ወደሚገኝና በባለጸጋ ቤተሰብ ወደ ተያዘ ግዙፍ መኖሪያ ቤት በድንገት ከገባ በኋላ እዚያም ከሶል ከመጣ እኩያው ጋር እንዴት እንደተዋወቀና የልጁ ባህሪ እንግዳ ቢሆንም እንኳ በየቀኑ አብረው እየተጫወቱ የቅርብ ጓደኛሞች እንደሚሆኑ ያስታውሳል። ነገር ግን ይህ ንጹህ የሚመስል የልጅነት ትዝታው አንድ ዕለት በመኖሪያ ቤቱ ውስጥ ልብ ሰባሪና እጅግ አስደንጋጭ ክስተት ከተመለከተ በኋላ በሚፈጥርበት ድንጋጤ ምክንያት ዳግም ወደዚያ ስፍራ ላለመመለስ በሚምልበት ቅጽበት ይጠናቀቃል። የሚያሳዝነው ግን የሳንግ የሥራ ሰዓት ስላበቃና ከሂጁ ጋር የገባውን የራት ቀጠሮ ስላስታወስ ለቡድኑ ታሪኩ ሙሉ ለሙሉ ሳይቋጭ ከቦታው ለመሄድ ይገደዳል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።